ራፊ ካለች አድርግ ያሳያታል ቸርች ውስጥ ነኝ ቤት ውስጥ ነኝ ምናምን ግን ይልውኝ ከየት ነው ወተት አምጥተው ያፈሰሱብኝ እያልኳት ነበር ሽማግሌዎቹ ሲመጡ ካልተቀበልሽ ያዝመራ ልጅ ልብሷን ይዛ ወንድ ቤት ገባች ትባያለሽ እና በአደባባይ መሳቂያ ትሆኛለሽ ማነው ስምሽ ሃና ከየት ከተማ መጣሽ ከድሬዳዋ ለምንድን ነው ወደፊት ለፊት መውጣት መናገር የፈለግሽው እናቴን ይቅርታ ለመጠየቅ በጣም ብዙ ነገር በድያታለሁ መማር በነበረብኝ ሰዓት አልተማርኩም ካለ እድሜ ነው ያገባሁት የሁለት ልጆች እናት ነኝ ከዛ ትዳሩን ፌል አደረገ ልጆቹንም ወስጄ እሷ ጋር አስቀምጬ እንደዛም ሆኖ ረብሻታለሁ አላቅም በቃ ምትወደኝ አይመስለኝም ለኔ ፍቅር ያላት አይመስለኝም እና ቁጭ ብዬ ሳስበው በቃ አትወድሽም ዳንቺ ፍቅር የላትም ምታባር በማልቴ ብታባርሪ ሰው ምን ይለኛል ብላ ነው እንጂ ምታኖርሽ ወዳሽ አይደለም ማን ነው የሚልሽ እንደዛ ሁሌ አይምሮዬ ላይ ማለት ነው እናቴ የቀን ስራ ሰርታለች ሰው ቤት ሰርታለች ብዙ ነገር ሰርታለች እኛን ለማሳደግ ማለት ነው ያ ሁሉ ነገር አቃለኝ የመጀመሪያ ልጇ ነኝ በስስት ነው የምታየኝ አልፎ ተርፎ ልጆቼንም ያሳደገች ነው ግን እንደዛም ሆኖ በቃ ምቾት አይሰጠኝም እሷ የምትለው ነገር እኔ ጋር ሲደርስ በተቃራኒ ነውና ይሆናላ ራፊ ካለች አድርግ ያሳያታል ራፊ አይሆንሽም ገና 17 አመትሽ ነው በዚህ እድሜሽ እንዴ ነው ላግባ ምትይም ሰው ስትለኝ ማለት ነው ሽማግሌዎቹ ሲመጡ ካልተቀበልሽ ያዝመራ ልጅ ልብሷን ይዛ ወንድ ቤት ገባች ትባያለሽ እና በአደባባይ መሳቂያ ትሆኛለሽ እንደዛ ከሚሆን አልኳት ተቀበይና ዳሪኝ አልኳት ከዛ እሺ ብላ አደረገች እና በቃ በጣም ብዙ ነገር ነው ማድረገው እኔና እሱ ገና ከ14 አመት ጀምሮ ነው ጓደኝነታችን እና ይሆናላ ሰው ሁሉ እዛ ሰፈር ውስጥ ሮሚዮና ጁሊየት ነው የሚሉን ይሆናል መቼም ይለያያሉ ብሎ እንኳን የሚያስብ ሰው የለም ነበርና ድንገት ማማን ሲወልዳት የመጀመሪያ ልጄ እናቱ መሬት ሸጠችና አሁን የልጆች አባት ነክ እና ብዙ ነገር ያስፈልግሃል ምናምን ብላ ፎርስ ገዛችለት ከዛ በኋላ መንገዱ ቀየረ ማለት ነው ካጉል ጓደኞች ጋር ገጠመ ጫክት ሺሻ ሴት ምናምን ብዙ ነገሮች ማለት አይቶ ማያቃቸው ነገሮች ሙሉ በመስተናገድ ጀመረ ከዛ ማማ 6 ወር ሆና ድጋሚ አቡን አረገዝኩኝ ማለት ነው ከዛ አሁንም እንደዛም ሆኖ ሊለወጥ አልቻለም ምናምን በቃ ብቻ አላቅም እኔና እሱ ነገር ተው እሺ ከሰኞ ጀምሮ ስንማር የትኛው ትምህርት ወደድሽ በቤት ውስጥ የጠፋው ሳንቲም አለው እናቴ ቤት ነኝ እናቴ አገልጋይ ናት ኳየር ብረት አለች እናቶች ብረት አለች ጸሎት ብረት አለች ምናምን ግን እኔም እዛው ነኝ እኮ ቸርች ውስጥ ነኝ ቤት ውስጥ ነኝ ምናምን ግን ይልውኝ ካጉል ጓደኞች ጋር ነው ግንኙነቴ ማውራቸው በሙሉ የማገኛቸው ሰዎች አብሬ ጊዜ ማሳልፋቸው ሁሉ አዛብ ናቸው እና ወጣ ያልኩ ሰው ነኝ ሌላው ጥያቄ የተጸለየበትን ቪዲዮ አየሽ አየሁትኝ ምን አለሽ በጣም ነው ማለቴ ከየት ነው ወተት አምጥተው ያፈሰሱብኝ እያልኳት ነበር አብራኝ የተቀመጠችው ልጅ አረፋ ራሱ አልመሰለኝም ነበር እና እንደዚህ ያረጋኛል ማለቴ ስናደድ ምናምን ማለት ነው ይጥለኝና አንቀጥቅጦኝ አረፋ ያስደፍቀኛል እና ከቤት ገብቼ በኦክሲጅን ምናምን ነው ምናቃው ማለት ነው እኔ ማይግሪን ነው በቃ በሽታ ነው ብዬ ነው እንጂ ተቀበልኩ መንፈስ ነው ብዬ አልተቀበልኩ ብርሃን ስታይ ጨንቃታል ከፍተኛ ድምጽ ስትሰማ ይረብሻታል መንፈስ ወጣለሁ ነፍሴ ተይተኝ አታስጨንቂኝ ነፍሴ አታውቂኝ አታስጨንቂኝ ተይተኝ እግዚአብሔር ያለው ይሁንልኝ ነፍሴ አታውቂኝ አታስጨንቂኝ ተይተኝ እግዚአብሔር ያለው ይሁንልኝ አትሻይች ደወለች ደወለች ምን አለች ያው አሁንም ህብረትሽን
ካለየሽ ከኳይርሽ ልጆች ጋር እንደበፊቱ ካልተመለሽ ሰይጣን መልሶ ያገኝሻል እና መንገድሽን አስተካኪ ያለች አዝምዬ የኔ ውድ እናት በጣም ነው የምወድሽ አንቺ ለኔ ሁሉ ነገር ነሽ እንዲህ የመሆኔ ምክንያት ለብሼ ወጥቼ የመግባቴ ምክንያት አንቺ ነሽ እና በድዬሻለሁ ይቅር በይኝ እናቴ እዚኛታለሁ በጓደኞቿ ፊት በቸርች ፊት አንገት አስደፍቼሻለሁ ቸርች መሄድ እየፈለገች እኔ ከጓደኞቼ ጋር እየተዝናናሁ እሷ ግን የኔ ልጆች ይዛ ቤት ትቀመጣለች እናቴ ይቅር በይኝ ካሁን በኋላ የምትፈልጊያት ሀናን ሆኜ እክስሻለሁኝ እናቴ ይቅር በይኝ ካሁን በኋላ የምትፈልጊያት ሀናን ሆኜ እክስሻለሁኝ አጨብጭቡላት አይዞሽ